ኦነያን ነው መላ ማይክል ካሪክ ይቀማል የከማል ምን አይነት ቲም ነው በእናት ይሄ ነው ማንጂ አባቴ ይሄ ነው ማንጂ ፈላው ቱበልሽ ወያለው ልብናል ቱበል ድሮትን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እንዳታለቅስ ደግሞ ቀርተኛ ፈላውላ ዩናይትድ አሸንፏል። አረ እንዴት ነው የምትችሉት? አረ በስመ አብ ወይኔ ትችላላችሁ። እኔ ማለት ነው በጣም ነው የቀኑት እንደናንተ መቻል ነው የምፈልገው በኢየሱስ ዴ ምሮ ሲቲ እኮ አይመስልም የምትጮቱት አንድን ህፃን ልጅ እንደዚህ ግን ያለ አግባብ በህግ ያስቀጣል። አንቀጽ 35 ላይ ያለ የህፃናት መብት ይከሷቸዋል። ምን ማለት ነው እንደዚህ መጠፍጠፍ ያለ አግባብ? አረ መላጣው ይችላል። አረ በስመ አብ ምን ብያችሁ ነበር? ከአፍሪካ ዋንጫ ይመለሳሉ ሁለቱ አላልኳችሁ? ምን አይነት ሰዎች ናቸው? አረ ትችላላችሁ። በስመ አብ ዩናይትድ ይችላል። በእውነት ቀጣይ ሳምንት ከኛ ጋር ምን እንዲተጮቱሽ በቃ እኔ አንተ ትችላላችሁ። አረ በስመ አብ ሲቲን ከጥቅም ውጪ ሃሪ ማጓየር ሲችል ማርቲኔዝ ደግሞ ጭራሽ አረ በስመ አብ ሲችል ብሩኖ ፈርናንዴዝ ትችላል። ጎትነሽ አተ እንዴት ነው የምትችሉት? አረ በስመ አብ በጣም ነው የምታስቀኑት። አንድ ሌላ ነገር ማለት ነው ይሄ ኳስ ጸድቆ ቢሆን ኖሮ ጭራሽ አይቻልም ነበር። ብሩኖ ማለት ነው እዚህ በረኛውን አጋድሞ አኬን አጋድሞ አግብቶ ጸድቆ ቢሆን ኖሮ ማለት ነው በህግ ያስቀጣ ነበር። ፕሪሚየር ሊጉ ዝግጁ አልነበረም፣ ለዚህ ጎል ዝግጁ አልነበረም። ማንም ሰው ዝግጁ አተ በጣም ነው እንዴ የምትችለው? አረ በጣም ነው የሚችለው። በስመ ትክክለኛው ማንቸስተር ዩናይትድ ማለት ይሄ ነው። እኛ የምናውቀው የማንቸስተር ዩናይትድ ዲኤንኤ ያለው ቡድን ይሄ ነው። ውስጣችን ያለው አንበሳ ተኛ እንጂ አልሞተም። ማንቸስተር ኢዝ ሬድ። እሱን ለማወቅ ቀዩን ካባ ስትለብስ ነው የሚገባ። ማዲኬ ሲቲ ግባና አውጣው፣ ገብታ አውጣው። ማንቸስተር ኢዝ ሬድ። 3 ተሽሮብን ማዲኬ 3 ተሽሮብን ነው 5 ወይኔ ጭፍ አድርገናቸው ካሪክ ዌልካም ቱ ዘ ማንቸስተር ዩናይትድ እኮ ተናግሬ ያለው ሲጀመር ማንቼ ብራንድ ነው ገባ አይደል? ብራንድ ነው በቃ እዴ ስንት ጎል ተሰረዘበት ምናምን እንጂ 5 ምናምን እኮ 5 መሆን ነበር። ፈርስት ሃፍ 3-0 መሆን ነበረበት። እድሜ ለዶራኑማ ፈላው ሌላ ትራንስፈር ዊንዶው ሳይዘጋ ሌላ 5 ተጫዋች አስፈርሚ ለውጥ እንድታመጪ ማለት ነው። ዱቄት 3 ጌም አቻ ከዛ ላይ መጨረሻው ማንቸስተር ደርቢ ስክትማ ኔሊን ዘኮፈ ማንቼ ይችላል። አቤት አርሰናል ደጋፊ ግን አቤት 3 ነጥብ ካገኘ ማንቸስተር ዩናይትድ ስንት ጊዜ እንደሆነው ስንት ጊዜ እኛ ስንቋጥርለት 3 ነጥብ ጽንስ ያጨናግፋል። የኛ ቋጠሮማ አደብትሽ ኖሮ እኮ ቋጥሬ ብቻ በዚህ ዲሲፕሊንሽ በተለይ ሊቨርፑል አስጣልሽልኝ፣ ሲቲን አስጣልሽልኝ፣ ቋጥሬ ብቻ ቶፕ 4 አስገባሽ ነበርኩ። ቋጥሬ ሳትቺማ ውልዝ ምናምን ያሸንፋል ትያለሽ። እኔ መቼም ነው ማንም ነው ማሸንፍሽ ከኔ ውጪ ገባሽ አይደል? ማንቼ ብራንድ ነው በቃ ብራንድ ነው እዴ እነዚህ አድክሞች ቻንስ ያረጉባቸው ማን ነው? The city is yours, the city is yours, 20,000 fucking empty seats, are you fucking sure? ፈላው በሌላ ቪዲዮ እመጣለሁ። ክሬዲት የሚሰጠው ሰዎች ክሬዲት እየሰጡ ማንቼ ብራንድ ነው ማንቼ ብራንድ ነው። በተለይ በዚህ ሳምንት አሉላ ፍሬው ምን አለ? ማንቸስተር ዩናይትድ ብራንድ ነው አለ። በቃ ይሄ ነው ብራንድ። እኛ የምናውቀው ብራንድ ይሄ ነው። በቃ በአዲስ አሰልጣኝ የተጫዋቹን ተጨምሮ ደርቢን እንደዚህ ቅጥቅጥ ስታደርገው ይሄ ነው ብራንድ። በቃ ጽድት ያለ ብራንድ የሚያስፈልግን 3 ነጥብ ከሚያስፈልግ ክለብ ላይ በሜዳክ ላይ ጽድት ይኸው በቃ ልቅም ያለ 3 ነጥብ እቺ ናት። በቃ ሀላስ ይሄ ነው ብራንድ ማለት ነው። ካስሜሮ የ7 ደቂቃ ተጫዋች አይደለም ምትል ካስሜሮ እንደዛሬ ወጣትነት ተሰምቶት አያውቅም ጭራሽ ነው የማያውቀው። እንዴ ተጫዋች ወኔ ያንተውት ይሄ እኔ ፖርቹጋል ላይ ያሉት ራሱ በስም መመሳሰል ነው እንጂ ጭራሽ ተውት እሱ አይመጣውም። ግን አረ ወኔያችሁ ራሱ ደስ ሲል በኢየሱስ ስም ፈላው እንደውም ይኸውላችሁ ከሲቲ ይልቅ ማለት ነው ዩናይትድ ለዋንጫ ያስፈራል። በቃ ምን አባታ በጣል አንተ ጡጦ ጠቢ ምን አባታ በጣል ዩናይትድ ለዋንጫ ያስፈራል። አንተ እበት ምንድነው ናችሁት እንዴ? ዌር ኢዝ ሃላንድ ኤርፖርት ዲስ ዌይ ብላለች። ዌር ኢዝ ሃላንድ ዌር ኢዝ ኤቭሪባዲ ዌር ኢዝ ዞዝ 11 ፕሌየርስ ዌር አር ዜይ? ለማንኛውም በቋጠሮ አሁንም ይችላል ተገኘም እንቀጥላለን እስከሚበላ ድረስ ይሄ ዋንጫው ተበልቷል ተብሎ እስከምናስጨበጭብ ድረስ ቋጠራችን ይቀጥላል። የማታውን ጨዋታ ነው በረካ ያርግልን። ጎይኬሬ ሃትሪክ የሚሰራ ያርግልን። ማነው ቸርኪ ይመችህ ካሪክ። የመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል። እግዚአብሔር 3-0 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበረ። 5 ነው አክቹሊ ያገባ ነው። በተለይ የማውንት መሻሩ በጣም አናዶኛል።
እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ። ሌላ ምን ልላችሁ ነው? አዎ እናንተ ፎቃቃ ወያሎች ውለታችን አለባችሁ። ይኸውላችሁ እኛ እንደናንተ ግፉ አይደለም። ምን አይነቱን ማንቸስተር ዩናይትድ ነው ዛሬ ያየነው? አረ ማንቸስተር ዩናይትድ፣ እኔ በግሌ ዩናይትድ እንዲያሸንፍ አልፈልግም፣ ግን ይህንን ዩናይትድ ዛሬ የተጫወተውን ዩናይትድን እያየው አለማድረግ ግን አልችልም። አንዴ ለዩናይትድ አንዴ ቃላት የለኝም። ከምሬን ነው የምላችሁ። ማንን አድንቄ ማንን ልተው? ብራያን ምቤሞ ዶርጉ እንዴት አባቱ ነው የሚችለው? ሁለተኛው ጎል ራሱ የሱ። አረ በስመ አብ ቦሞ ቃላት የለኝም። ከምሬን ነው የምላችሁ። ዋው ኮንግራ ማንቸስተር ዩናይትድ፣ በእውነት ነው የምላችሁ። እጅግ በጣም የሚገርም ጨዋታ ነበር ዩናይትድ ዛሬ ያደረገው። በተለይ ማለት ነው እንደነ አማድ ዲያሎ ዛሬ በጨዋታ ውስጥ ምን አይነቱን አማድ ዲያሎ ነው የተመለከትነው። ቡርኖ ፈርናንዴዝ ደሙን የሰጠው ለዩናይትድ ዛሬ ደሙን የሰጠው ማጉዌር፣ ሃሪ ማጉዌር። አረ በስመ አብ ይከላከለዋል። አረ አይገልጾም። ይሄ ተጫዋች ደሙን ነው ዛሬ ባይዞ ያፈሰሰው ማለት ይቻላል። እንዲሁም ደግሞ ማርቲኔዝ አረ በስመ አብ ዋው ቅጥቅጥ አድርጎት ነው ባይዞ። ኦፍሳይድ የሆኑ ኳሶች ጎሎች ሁሉ ቢቆጠሩ ዛሬ ኦልድ ትራፎርድ ላይ ማንቸስተር ሲቲ ተዋርዷል። ከምሬን ነው ማለት እጅግ በጣም ማንቸስተር ዩናይትድ ቅጥቅጥ አድርጎት ነው ያሸነፍ። ቅጥቅጥ አቤት ካውንተር ያጠቁታል ዩናይትዶች። ዛሬ ራሱ ጨዋታቸው ሁሉ ምርጥ ነበሩ። በአዲሱ አሰልጣኛቸው እንግዲህ ዛሬ ማንቸስተር ዩናይትዶች በማይክል ካሪክ እየተመሩ እንግዲህ 2-0 ሲቲን እንግዲህ ማሸነፍ ችሏል። ኮንግራ ግን ይቀጥላል ወይ ነው ወይስ አዲስ አሰልጣኝ ስለመጣ ነው? እኔ እኮ ይገርመኛል የዩናይትድ አቋም አንዴ ገባ ወጣ። ለማንኛውም ግን ኮንግራ እጅግ በጣም ደስ የሚል ጨዋታ ነበር። እውነት ለመናገር ዛሬ ሲቲዎች እኔ ማድረግ የሚችለው ዳና ሮማንና ኩሳኖቭ ነው። መከላከሉ ኩሳኖቭ ምርጥ ነበር። ከዛ ውጪ ዳና ሮማ አረ በስማ ምን አይነት ግብ ጠባቂ እንደ ወፍ እየወጣ ብዙ ኳሶችን ባይወጣ ምናምን አረ እሱ ግብ ጠባቂ ይችላል። በተረፈ ግን ማንቸስተር ዩናይትዶች ኮንግራ ብያለሁ። ይመቻችሁ። ምርጥ የሚገርም ጌም ነበር ያየነው። በእውነት ነው የምላችሁ ኮንግራ ዩናይትዶች። ቀመስካቸው ካሪክ ምንድነው ያቀመስካቸው ተጫዋቾቻችንን? ቆይ ምን አይነት ቡድን ነው? ምን አይነት ቲም ነው? ወይኔ ዛሬ ላብድ ነው። እግዚአብሔርን እኔ ዛሬ ላብድ ነው። ምን አይነት ቲም ነው የተመለከትነው ጋይስ? ምን አይነት ቲም ነው? ህፃናቱን ይዘን ቀቀልናቸው። እግዚአብሔር ምን አይነት ቡድን ነው ያለን? ምን አይነት እኔ እንደ ዛሬ በማንቸስተር ኮርቻ አላቅም። በቃ እንደ ዛሬ ኮርቻ አላቅም። ካሪክ ምንድነው ያቀመስካቸው? ምንድነው ያቀመስካቸው? ቆይ ዛሬ እንዲህ ምን አይነት ቡድን ነው የተመለከትነው ዛሬ? አረ ምን አይነት ቲም ነው? አረ ምን አይነት ቲም ነው? ሙሉ 90 ደቂቃ እንዴት ሰው ልጅ ቆይ ሁለተኛ ላይ ያለውን የዋንጫ ተፎካካሪ በዚህ ያክል ደረጃ ሊቀጣው ይችላል? ቆይ እንረጋጋና እናውራ። እንዴት ሊቀጣው ይችላል በዚህ ያክል ደረጃ? ሁለተኛ ላይ ያለውን ቡድን ባዶ ነው ፈርሷል የተባለው ቲም እንዴት በዚህ ያክል ደረጃ ሊቀጣው ይችላል? አንድ የሚያርሴናል ደጋፊ መጣ በኔ ቋጠሩ ነው እንዳትል ምንም እንዳትል ቲም ይችሉ ነው ያሸነፈው። ማይክል ካሪክ የመጀመሪያ መጽሐፉን በድል ጀምሮታል ማለት ነው። መግቢያው ላይ 2-0 ማንቸስተር ዩናይትድ ብሎታል። በኦልድ ትራፎርድ የከተማውን ተቀናቃይ ማንቸስተር ሲቲን ጠርቶ የትም ፍንክች ንቅንቅ የለም። አርሰናል ትሄድ እንደሆነ ሂድ፣ ለአንተ ቀጣይ ሳምንት አለ። አሁን ግን ሲቲን አስተናግጃለሁ ብሏል። 2-0 በሚያስገርም የጨዋታ ብልጫ ጋር በአስገራሚ ሁኔታ ማንቸስተር ዩናይትዶች ወደ ድል ተመልሰዋል ማለት ነው። ከካሪክና ማንቸስተር ሊቀነው ይመስላል። በእርግጥ አዲስ አሰልጣኝ ሲሾም ሁሌም ሞቲቬሽን ያለ ነው። ነገር ግን እንኳን ተባረው መጡ በሚያስብል ሁኔታ ነው ከአፍሪካ የመጡ ተጫዋቾች ደምቀው ያመሹበትን ጨዋታ የተመለከትነው ማለት ነው። ያራዳ ልጆች እጅግ በጣም በሚያስገርም ሁኔታ ማንቸስተር ዩናይትድ ሲቲን አሸንፎ ወደ 4ኛ ደረጃ መጥቷል ማለት ነው። ሊቨርፑልና ብሬንትፎርድ እስኪጮቱ ድረስ 4ኛ ደረጃ ላይ ተቀምጦ የምናገኘው ይሆናል ማለት ነው። ይህንን ቡድን እስቲ ስለ ዩናይትድ ሀሳብ አስተያየት በደም ሼር ኮፕሊንክ እየተደረገ ግቡት። ያራዳ ልጆች ህፃን ድሮም ህፃን ልጅ ያቡኮ ለምን አይበቃም ነው የሚባለው። በእንደዚህ አይነት አቋም ዋንጫ ልትበላ ልትሞሽር ሻማ ያዥ አትሆንም። ህፃን ልጅ ነው አይደለ? ሻማ የሚይዘው ፈልፈላ ነው አይደል? ሻማ ያዥ አትሆንም። እኔ ቀድመሃለሁ ገና ታዝለ ምናምን ዋንጫ ልትበላ ምድረ ፈልፈላ። አሁን እኮ አታፍሩም ደግሞ ኔክስት ዊክ ሄዳችሁ ትርፌ ወያላውን ካሸነፈልን እኛ ካሸነፈን 6 ፖይንት ታዝለ ዋንጫ አትበላም። የለም እንደ ድሮ ቀረ።
ታዝለ ምናምን በዳኛ በምናምን ወፍ የለም። አይኖ የዳሎት ቀይ ካርድ ነበረ፣ ግን ምንም ምክንያት አይሆንም። ሽክሽክ አድርገዋል ወስደው በሜዳችሁ። ሊያውም የተንኮታኮተው ማንቸስተር ዩናይትድ ነው ሽክሽክ ያደረጋችሁ። እኛንን እንጂ ደህና ቡድን ናችሁ ብለን መቋጠራችን ትርፊያው ጠላትነት ስላለን በሚለው እንጂ ፎጣ ናችሁ። በቃ በቀደምኛ ወያላን አስጠልንላችሁ። አሁን ደግሞ ቀጣይ ትርፌ ታስጥልልኛለች ምናምን ብለህ እንደዚህ አይነት መንገድ ዋንጫ ይበላ ፎጣ ነህ። በቃ ለወያላ አሳልፈህ ሰጥተሃል ዋንጫው። ጉድ ምንድን ነው ያየነው እናንተ? እኔ እውነቴን ነው የምላችሁ፣ ትናንትና ሽንጤን ገትሬ ስከራከር ነበር ዩናይትድ እንዴት አድርጎ ነው የሚያሸንፈው ብዬ ማለት ነው። ምን ጭራሽ 3-0 4-0 5-0 ማድረግ የሚችለውን ጨዋታ ኦፍሳይድ ስንት ኳስ ነው? ኧረ ማንቸስተር አንዴ ለማንቸስተር ኮንበራችን ተነስተን የምሬ ነው የምላችሁ ለማንቸስተር ዩናይትድ እና ለካሪክ ኧረ በስ እኔ ማመን አቃተኝ ነው የምላችሁ፣ ማመን አቃተኝ። ቀጣይ ሳምንት አርሰናል ምን አይነት ቡድን እንደሚገጥምህ ዛሬ ተመልክታል አይደል? ተዘጋጁ አርሰናል ደጋፊዎች። አንዴ ለማንቸስተር ዩናይትድ እና ለካሪክ የምሬ ነው የምላችሁ በስመ አብ